ሰላም ጤና ይስጥልኝ። እንዴት ናችሁ? ሰላም ነው? አልሐምዱሊላህ። ዛሬ አንድ መልእክት ለማስተላለፍ ነው የመጣሁት። ምን አይነት መልእክት ነው? አረብ ሀገር ለመሄድ ያሰባችሁ ሰዎች እና ደግሞ እዛ ያላችሁ አዲስ የሄዳችሁ ሰዎች በደንብ እንድትሰሙኝ የምፈልገው አንድ ነገር አለ። ከዚህ ስትሄዱ በነገራችን ላይ በደንብ አስምራችሁ በደንብ እንድትሰሙኝ እፈልጋለሁ። ምክንያቱም ከዚህ ስትሄዱ ከቤት መውጣት ይጀምራል። ገባችሁ? ከቤት ስትወጪ ኤጀንሲ ስታገኝ ገና ደግሞ የሆነ ቃል ገብተሽ የምትሄጂው ብር አለ ምናምን፣ በጣም ብዙ ወጪ አውጥተሽ ገና ደግሞ ለምርመራ ብለሽ የምታወጪው ወጪ አለ። ድጋሚ ደግሞ ለእያንዳንዱ ፕሮሰስ ለእያንዳንዱ እርምጃ ሀታ ለታክሲ ሳይቀር ወጪ እያወጣሽ ነው የምትወጪው ከቤትሽ። ገባችሁ? እያንዳንዱ ነው። እስፔሻሊ ደግሞ ከክፍለ ሀገር የምትመጡት እና ይሄ ሁሉ ነገር አልፋችሁ ይሄ ሁሉ ነገር ታልፎ እንደው በጣም ብዙ ፕሮሰሶች አሉት። እኔ እያንዳንዱን ነገር መተንተን አልችልም እና እንደው ታውቁታላችሁ። የመጣችሁበትን መንገድ በቃ ቁጭ ብሎ ማሰብ ነው ወደኋላ። ምክንያቱም በጣም ወላሂ ሆት ያደረገኝ ነገር ስለገጠመኝ ነው ዛሬ ቪዲዮ ለመስራት እና ለመጀመሪያ ጊዜ ነው ቪዲዮ ላይ ራሱ ወጣ ማለት ነው ለመጀመሪያ ጊዜ እና በቃ ይሄ ነገር ተደጋገመ። ለምን እንዲፈጠር ቻለ አልኩኝ። ወላሂ እንዴ ከዚህ ሲሄዱ ይሄ ሁሉ ፕሮሰስ አልፈው ነፃ አይደለም። በቃ መጥተው ከቤታችሁ ውጡ ብለው ነፃ አይደለም። ኑና ይሄንን ስሩ ተብላችሁ ከቤታችሁ የምትወጡት አይደል? እያንዳንዱ ነገር በብር ነው። እያንዳንዱ ነገር ተጨንቃችሁ ነው። ሀታ ለምርመራ ራሱ ውጤት ጥሩ መጣልኝ አልመጣልኝ እሱ ራሱ ጭንቀት ነው፣ ሌላ ጭንቀት ማለት ነው። አሻራ አለ። ስንት ፕሮሰስ አልፈሽ ነው እዛ መገቢው። የሰው ሀገር ነው መገቢው፣ ኢትዮጵያ አይደለም። ሌላው ይቅርና ከክልል ክልል ራሱ ስንሄድ ጠንክረን እንሰራለን ማለት አሁን ከክፍለ ሀገር አዲስ አበባ ሲገቡ ጠንክረው ጎበዝ ነው የሚሰሩ ልጆችን አውቃለሁ። እና ግን ከዚህ አልፈሽ ደግሞ ሀገር ተሻግረሽ ነው ወንዝ ተሻግረሽ ነው የምትሄዱ። ገባሽ? ፕሌን ውስጥ ገብተሽ ነው የምትሄዱ። እሺ ሄድሽ፣ አንድ ወር ሳሰሪ ወይ ደግሞ ለምን እንደሄድሽ ራሱ ሳይገባሽ፣ እኔ ሲኦሲ ራሱ በደንብ እኔ እንጃ ፕራክቲስ የምታደርጉት አይመስለኝም። ማለት የሆነ በደንብ የሚገባችሁ ለምን ሲኦሲው ራሱ እንዳስፈለገ አልገባችሁም እናንተ ማለት ነው። እና ያ ሁሉ ፕሮሰስ አልፋችሁ ትሄዱና እዛ ከሄዳችሁ በኋላ ምን ይመጣል? አንድ ወር ትሰራለች። አዎ ሙቀቱ ይከብዳል። አዎ ስራው ይከብዳል። አዎ ሰዎቹ ሌላው ይቅርና ፊታቸው ይከብዳል። ገባችሁ? ልጆቹ በጣም ቀበጦች ናቸው። ምንም መቆጣጠር አይቻሉም። እያንዳንዱ ነገር ብልጠት ይፈልጋል። ያንቺን ጉብዝና ይፈልጋል። ያንቺን ጥንካሬ ይጠይቃል። እያንዳንዱ እዛ ጋር የምታደርጊያቸው ነገሮች እንዳለ ያንቺን ጉብዝና ነው የሚያሳየው። ገባሽ? ለሁለት ዓመት ለሁለት ዓመት ኮንትራት ፈርመሽ ነው የምትሄጂው አይደል? ለሁለት ዓመት ኮንትራት የፈረምሽበትን ጊዜ ጀግንነትሽ የምታሳይ በሱ ነው። ጉብዝናሽ የምታሳይ በሱ ነው። ያህንን ጥንካሬሽን ሁሉንም ነገር ወጠሽ ችለሽ ከዛም በኋላ እኮ ደሞዝ አለው እኮ በነገራችን ላይ እዚህ ሀገር ላይ ለአንድ ዶክተር የማይከፈለውን ደሞዝ እዛ የሰው ቤት ሰርተሽ ታገኛለሽ። ገባሽ? እና ደሞዝም አለው እና ያህ ደሞዝ ዝም ብሎ ሊሰጥሽ ወይ ደግሞ እነሱ ራሳቸው ፕሮጀክት አድርገው እንዲሰጡሽ አትጠብቂ። እነሱ ተንከባክበው እንዲሰጡሽ አትጠብቂ። እነሱ ለሚያወጡት ወጪ እያንዳንዱ ማስከፈል ይፈልጋሉ። ለዛ ሁሉ ነገር አንቺ ማትከፊ ከሆነ ምን ትሰሪያለሽ እዛ? ለምን እስከ ቤትሽ ትወጫለሽ? እኔ በጣም ነው የተናደድኩት ወላሂ። እንደ አጋጣሚ ሊፍት ውስጥ ነው የሰማሁት እና አረቧ በጣም ተናዳምናም ነው የምታወራው ማለት ነው። እኔ አዲስ አልፈልግም፣ አዲስ እንዳትልኪብኝ፣ ለማጭ ካልሆነ አዲስ እንዳትልኪብኝ እያለች ለሴትዮዋ ስትነግራት ለሌላ ጉዳይ ሄጄ እና በጣም እንዴ ይህን አዲሶች ላይ በቃ መንገድ ዘጋችሁ እናንተ ማለት ነው። እዛ የሄዳችሁ አዲስ ማለት አንሰራም የምትሉ ልጆች ይሄ አቃተኝ፣ ወገቤን አመመኝ። እኔ 2 ዓመት ሰርቻለሁ ምንም ኤክስፒሪየንስ ሳይኖረኝ ምንም የስራ ልምድ ሳይኖረኝ ከቤት ወጥቼ ለምን ከቤት ወጥቼ ይላለሁ ቤት ውስጥ በስነ ስርዓት ቤት ማጽዳት ሳልችል እዛ ሄጄ ግን ሁሉን የሄድኩበትን ዓላማ አውቄው ገባችሁ አይደል?
በቃ ከሀገር የወጣሁት ለምንድን ነው ብዬ ራሴን አሳምኘው ራሴን በራሴን ያስለመድኩት። በነገራችን ላይ ራስን በራስ ማለት ነው። አላውቀውም፣ ስራውን አይገባኝም። በነገራችን ላይ ግን ይሄንን ትችያለሽ ትባል፣ አዎ። ከዛም በኋላ አሳዩኝ እላለሁ። እስቲ እንዴት እንደሚሰራ አንድ ያሳዩኝ፣ ከዛ በኋላ ታውልኝ እላለሁ። እና አንድ እያሳዩኝ እያንዳንዱን ነገር ማለት ነው ከስር ስር ስር ሀታ ቋንቋ ሳይቀር በቃ ሁሉን ነገር እነሱ ፐርፌክት እንድትሆኑላቸው ነው የሚፈልጉት። አውቃለሁ እዚህ ልጆችሽን ጥለሽ ልትሄጂ ትችያለሽ፣ እዚህ የታመመ ቤተሰብ ጥለሽ ልትሄጂ ትችያለሽ፣ ብዙ የሚያሳስብሽ ነገር ሊኖር ይችላል። ግን ያ ሁሉ ነገር ስትመጪ ይደርሳል። ልጆችሽም ስትመጪ ትደርሽባቸዋለሽ። ለእነሱ ነው ያንን ውለታ ምንድን ነው ይሄ መስዋዕትነት እየከፈል። በነገራችን ላይ አዲስ ስለሆንኩ ለንግግሬ በጣም ይቅርታ ማለት አክቲቭ ሆኜ ላልናገር እችላለሁ። ግን ደግሞ ውስጥ እኔ ቆረቆረኝና የበላኝን ነገር ግን መናገር እፈልጋለሁ። ገባችሁ? በጣም ስለተሰማኝ ነው ወላሂ። እንዴ በቃ ለአዲሶቹ መንገድ ዘጋችሁባቸው የሄዳችሁ እዛ። እኔ ሲጀምር ሚዲያ ላይ መውጣት ፍላጎቱ ኖሮኝ ሳይሆን በቃ አላደለ ምንም አላገኘውም። በቃ የምሰማውም ነገር የማየውም ነገር በቃ እኔ እንጃ። እዛ ሄዶ የመጡ ራሱ ትምህርት የሚያስተምሩት ነገር የለም። ለምን እንደምትሄዱ ራሱ አላማችሁን የዘነጋችሁ ሰዎች ናቸው ያላችሁት። ከዚህ ከወጣች በቃ ፕሌን ውስጥ ገብተሽ እዛ ከደረስሽ በኋላ ሁሉ ነገር ተረሻለሽ። ለምን እንደገባሽ እዛ ሀገር ራሱ አይገባሽም። እኔ በጣም የሚያናድደኝ ወላሂ ከቤት ቤት መቀየር። ይሄ ቤት ከብዶኛል፣ ይሄ ቤት ይገባኛል። በጣም ትልቅ ቤት ሊሆን ይችላል። ከአቅምሽ በላይ መስራት አይጠበቅብሽም። በቃ የራስሽን አስተዋጽኦ ግን በቻልሽው አቅም ገባሽ አይደል? ይሄ ምንድን ነው ሰርቻለሁ፣ በቃኝ፣ ውይ ደከመኝ፣ ውይ ሰለቸኝ፣ ውይ ደበረኝ፣ ወይ አይቻልም። ገባሽ? በስነ ስርዓት ራስሽን ጠብቂ፣ በስነ ስርዓት ውሃ ጠጪ፣ በስነ ስርዓት ምግብ ቢ። በነገራችን ላይ በምግብ ሌብነት ችግር የለውም። ምንም መከፈል ያለበትን ነገር ከፍለሽ ከዛም በኋላ ለሚመጣው ነገር ማለት ነው አንቺ ተጠያቂ አትሆኝም፣ ኃላፊነቱን አትወስጂም። ግን እንደዛ ስላችሁ ራሳችሁን ጉዱ ወይ ደግሞ ይሄ ከባባድ ነገር አንሱ። ስፔሻሊ ሴቶች፣ ይሄ ለሴቶች አይመከርም። ከባባድ ነገር አንሱ ምናምን እያልኳችሁ አይደለም። በአቅምሽ በቃ ይሄ አቅሜ ይችላል እሰራዋለሁ የምትይውን ነገር ራስሽን ሞቲቬት እያደረግሽ ራስሽን ለምን ሄድሽ፣ ለዚህ ዓላማ የኔ ሄድኩት ብለሽ ዓላማ ሊኖርሽ ይገባል። ገባሽ? በቃ የሄድሽበት ዓላማ ሊኖርሽ ይገባል። እንዴ እዚህ የሚጠብቁሽ ብዙ ቤተሰቦች አሉ። የኔ ልጅ እኮ አረብ ሀገር ነው ያለችው፣ የኔ ልጅ እኮ ውጭ ነው ያለችው ብለው የሚያወሩ ሰዎች አሉ። ለእነሱም እንትን በይ ማለት አይደለም፣ ግን ለራስሽ ኑሪ። በነገራችን ላይ አረብ ሀገር አረቦች ሲባሉ አዎ ፈገግ ብለው ሊቀበሏችሁ ይችላሉ፣ ስመው ሊቀበሏችሁ ይችላል። በቃ አላ ከእናንተ ውጭ ሌላ ሰው እንደሌላ አድርገው መጀመሪያ ላይ በጣም ትሪት ላይ ያደርጓችሁ ይችላሉ። ያህንን ነገር አትጠብቁት። ማለት ሁሌ እንደዛ እንዲሆኑላችሁ አትጠብቁ። ሁሌ አንቺን እንድትንከባከብሽ ለአንቺ የሆነ ነገር እንድታደርግ አትጠብቂ። ገባሽ አይደል? በቃ አንቺ ማለት ጎበዝ ጠንካራ። እንዴ በነገራችን ላይ እንደ ኢትዮጵያ ወርቅ የለም። የትም ዓለም ላይ የትም ሀገር ላይ ብትሄዱ በቃ ኢትዮጵያ በምንም ነገር ስማችን ነው እስካሁን ድረስ አልጠፋም። በስራ ጉዳይ ላይ ማለት ነው። ግን አሁን መጥፋት ጀምሯል። በምን ምክንያት? አረብ ሀገር ይሄዳሉ፣ 1 ወር ሳይሰሩ ይመለሳሉ። አዳዲሶቹ ድሮ አዳዲስ በነገራችን ላይ በጣም ተፈላጊ ነበር። ለምን? ራሳቸውን ሊያስተምሯቸው ስለሚፈልጉ፣ ዋጋውም ደግሞ ተመጣጣኝ ስለሆነ በጣም ተፈላጊ ነበር። አሁን ግን አረቦቹ ራሱ እየፈለጉ አይደለም። አዲስ አታብጡብን። ለምን ትሄዳለች? ምን ወር እላለሁ ሳምንት ሳይሞላ ወይ ሙቀት ትላለች፣ ወይ ዋይፋይ አልተሰጠኝም ትላለች፣ ወይ ደግሞ የሆነ በቃ ምክንያት ያልሆነ ነገር ምክንያት ነው ብላ ትወጣለች። ከዛስ ኤጀንሲዎቹ ራሱ በቃ አዲስ አንፈልግም ማለት ጀምረዋል። በጣም ነው የተናደርኩት። በጣም በቃ እዚህ ጉልበት ያላቸው መሄድ የሚፈልጉ ወላሂ ብዙ ጉልበት ያላቸው እዚህ በቃ ብዙ ሰዎችን መርዳት ማገዝ የሚፈልጉ ልጆች ማውጣት እየፈለጉ ግን አዲስ አንፈልግም እየተባሉ እየተመለሱ ነው ያሉት። በማ ምክንያት? በአንቺ ምክንያት። እና ፕሊስ በአላህ በእናታችሁ የምሬን ነው የምላችሁ። በቃ የሄዳችሁበትን ዓላማ እወቁ። ወይ ደግሞ እኔ እዚህም መሆናችሁ ማለት ነው ራሳችሁን አይምሯችሁን ምንድነው ይሄ ሳይኮሎጂካሊ ሳታዘጋጁ አትውጡ።
በቃ ለምን እንደምትሄዱ ለምን እዛ ቦታ ላይ እንደተገኛችሁ ካልገባችሁ አትሂዱ እንዴ። እኔ 2 ዓመት ማንም አልጠበቀኝም። ለምን ከሌላው አንጻር ሰአዳ ሄዳ 2 ዓመት ሰርታ መታ ማንም አልጠበቀኝም። ግን ሄጄ ግን አፉ በሉኝ ወላሂ በጣም ስለተናደድኩ እና በጣም ስለተሰማኝ ነው እና አፉ በሉኝ። ለማንኛውም ሌላ ጊዜ እንግዲህ በተጨማሪ ማለቴ ስለ ብዙ ነገሮች ማውራት እንችላለን። ለጊዜው ግን ይብቃኝ። በጣም በነገራችን ላይ በጣም ሆቶኝ ተናድጄ ስለመጣሁኝ በዛ ኢነርጂ ነው እያወራ ያለሁት እና በጣም ይቅርታ እንግዲህ አፉ በልኝ የሚያስከፋ ነገር ከተናገርኩኝ። ከዛ ያለፈ ደግሞ ፕሊዝ እንዴትም ተቋቁማችሁ ለ2 ዓመት ብቻ ከዛ በኋላ ችግር የለውም። ከተመቸሽ ትቀጥያለሽ፣ ካልተመቸሽ ደግሞ አገርሽ ነው። ማንም ከሀገርሽ ውጭ የሚልሽ የለም። አመሰግናለሁ።